In the western part of Tigray region, there is a place where men and women go and devote their entire life to God. Located at a center of vast plain land and surrounded by hilly topography, this holy land is known as Waldba Monastery. የዋልድባ ገዳም ህልውና ሳይቃጠል በቅጠል ረቡዕ ማርች 21 2012 ከዘላለም ወልደ ኢትዮጵያ መቼም ልምድ ነውና ልምድ ብቻ አይደለም ባህላችንም ነውና በሰላምታ ልጀምር። ውድ ኢትዮጵያውያን ወገኖቼ እንደምን አላችሁ? ኑሮስ እንዴት ነው? አለን መቼስ ኑሮ ካሉት መቃብር ይሞቃል እንደምትሉ ይገባኛል። ውድ ወገኖቼ እኔ ቃላትን ከቃላት አሳክቼ መጻፍም ሆነ ማንበብ አልችልም። ነገር ግን ግድ ሆነብኝና ለትምህርት የምጠቀምባትን ብዕሬን አውጥቼ ይችን ጦማር ለመጻፍ ተዘጋጀሁ። ግን ግራ ገባኝ። ለማን ነው የምጽፈው? ምን አገባኝ? ልጻፈውና እንደኔ ቆረቆረው ካለ የሐሳብ ተካፋይ ይሁን። ባይሆን እንኳን ህሊናዬን ትንሽ ረፍት ያገኝ ዘንድ እንደ አንድ አመት ሕፃን ዳዴ ማለት ጀመሩ። ነገሩ እንዲህ ነው። ሰሞኑን ታላቁ የዋልድባ ገዳም ህልውና አደጋ ላይ መሆኑን የግል መገናኛ ብዙሃን እያሳዩንና እያስነበቡን ይገኛሉ። በርግጥ ይህ ዜና እውነት ነው። ስለሆነም እንደ አባቶቻችን የሰይጣን ጆሮ አይስማው ብለን እናልፈው አልሆነም። ይልቅስ ሰውም ሰይጣኑም ከሰማው ዋለ አደረ። ዋልድባ ገዳም በሰሜን ኢትዮጵያ በቀድሞ የጎንደር ክፍለ ሀገር ወይም ባሁኑ በአማራና በትግራይ ክልሎች አዋሳኝ የሚገኝ በመጀመሪያ በኢየሱስ ክርስቶስ የስደት ዘመን በእርሱ በራሱ የተባረከና በኋላም በአምስተኛው መቶ ክፍለ ዘመን በእርሱ በጌታ መስራችነት የድንጋይ ቆብ ቀርጾ ባመነኮሳቸው መናኩስት አጽናንነት የተመሰረተ ታላቅና ታሪካዊ ገዳም ነው። እመቤታችን ከልጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በመዋለ ስደት ወቅት በኪደተ እግረ ከረገጧቸው መካንንት አንዱ ሲሆን የእመቤታችን ስምን የሚያመሰግኑ ቅዱሳን እንደ አሸን የሚፈሉበት ቦታ መሆኑንም ለእመቤታችን ትንቢት የተናገረው እዚሁ ገዳም ነው። ይህ ገዳም በስፋቱ በመነኮሳቱ ብዛት በፍጹማን ባህታውያን መሸሸጊያነቱ ለሥራውኑ ቅዱሳን መናኸሪያነቱ በበረሃነቱና በመሳሰሉት ሁኔታዎች በኢትዮጵያ ካሉት ገዳማት ታላቁ ገዳም ሲሆን በዓለም ደረጃም ሲታይ ከግብፁ አስቄጥስ ገዳም ቀጥሎ በሁለተኛ ደረጃ ላይ የሚገኝ ጥንታዊና ታሪካዊ የቅዱሳን በዓት ነው። በአሁኑ ሰዓት የተሰወሩ ቅዱሳንን ሳይጨምር ከ3000 በላይ መነኮሳት በቋሚነት ለመላው ዓለምና ለአገራቸው ቀን ከሌሊት ስብዓተ ወአኮቴት ወደ አምላካቸው የሚያቀርቡበት ቦታ ነው። በዚህ ገዳም እልፍ አላፍ የተሰወሩ መናንያን እንዳሉ በአንድ ወቅት የግብጽ ኮፕቲክ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ስለተሰወሩ መነኮሳት ተጠይቀው የሰጡትን መለስ ብሎ ማንሳቱ በቂ ነው። እንዲህ ነበር ያሉት። ግብጽ ውስጥ የማይታወቅ ወይም የተሰወረ መነኩሴ በአሁኑ ጊዜ የለም። ኢትዮጵያ ብትሄዱ ግን ብዙ የተሰወሩ መናንያንን ታገኛላችሁ ነበር ያሉት። እነዚህ ዋልድባ መነኮሳት የሚመገቡት ጌታ የባረከላቸውን በቀን አንድ ጭብጥ ቋርፍ ሲሆን የዓመት ልብሳቸውንም የሚሸፍኑት ከበጎ አድራጊ ምዕመናን ከሚያገኙት ስጦታ ነው። ታዲያ በአይን የማይታይ ምግብ ይሆን እንጂ ሰማያዊውን ምስጋና እየተመገቡ ጸባጋንንቱን ግርማራዊቱን በተለይ አንድ ቀን ለመዋል እንኳን የሚከብደውን ያን ከባድ የበረሃ ዋዕይ ታግሰው ለራሳቸውና ለዓለም ድህንነት ሲለምኑ ኖረዋል። እየኖሩም ነው ይኖራሉ። የዋልድባ ገዳም እንዲህ በቀላሉ ዘርዝረን የማንጨርሰው ብዙ ታሪክና ቃል ኪዳን ያለው ቦታ ነው። ጌታም ዋልድባን እህልና ኃጢአት አይሻገርብሽ ብሎ ለመናንያን መጠጊያና የምስጋና ማቅረቢያ ቦታ እንድትሆን ምግባቸውንም መራራ ጣፋጭ እንዲሆን በቦታው ተገኝቶ ባርኮላቸዋል። በዚህ ምክንያት ላለፉት 10 ወይም 2000 ዓመታት ለገዳሙ መነኮሳት ምግብነት ከተፈቀደው የሙዝ ተክል ውጭ ምንም አይነት እህል መሬቱን ሳይደፍር ቃል ኪዳኑ ተጠብቆ እስካሁን ይቆይቷል።
በርግጥ በአንድ ወቅት ባማረው የዋልድባ ሜዳ ላይ እህል አበቅላለሁ ብሎ የተነሳ አንድ ገበሬ ቃል ኪዳኑን ወይም ውግዘቱን በመተላለፉ ከንሳቱ ጋር እንደ ናቡከደነጾር ወደ ዱር አራዊነት እንደተቀየረ በገዳሙ ውስጥ ከ20 ዓመታት በላይ የቆዩ አንድ አባት ከ2 ዓመት በፊት ነግረውኛል። በርግጥ አሁን በኃጢአታችንና በውሸታችን ብዛት ለአባቶቻችን የተሰጠ ቃል ኪዳን ከኛ እየሸሸ ቢሆንም ቅሉ ስለተወሰኑ ደግ አባቶች ሲል ግን እንደማይተውን አምናለሁ። እንግዲህ በዚህ ገዳም ላይ ነው መንግስት የሰሜን ተራሮቹን አቋርጦ የሚሄደውን የዛሪማ ወንዝ በመጥለፍ ለስኳር ፋብሪካ ግብዓት የሚሆን የሸንኮራ አገዳ ሰብል ለማልማትና የተወሰነውን ደግሞ በፓርክነት ከልሎ ለመጠቀም ስራውን የጀመረው። ከሁሉም የሚገርመው ደግሞ በግሬደር የቅዱሳን አጽም እየፈለሰ መሆኑ ነው። ለ2000 ዓመታት ተከብሮ የቆየ ገዳም ነው እንግዲህ እንዲህ አይነት አደጋ የተጋረጠበት። አባቴ ድሮ ሲተርት ትሻለን ሰድጄ ትብስና መጣው ይል ነበር። ጎበዝ፣ ለመሆኑ የኢትዮጵያ ሕዝብ በልቶና ጠግቦ ነው ወይ ያደረ ያለው? ኢትዮጵያዊ እኮ ሀብቱ ሳይሆን እምነቱና ባህሉ የአባቶቹ ጸሎት ነው እያኖረ ያለው። አመንም አላመንም የኛ በሰላም ውሎ ማደር ጤንነት ኑሮ በእኛ ኃይል ብቻ የመጣ ሳይሆን እንደኛ አጥንትና ደም ሳይቆጥሩ ሌት ከቀን በሚጸልዩት አባቶቻችን ጭምር የመጣ ነው። እስኪ ጎበዝ ቆም ብለን እናስብ። ኢትዮጵያ ጣሊያንን ያሸነፈችው ኃይለኛ ጦር ስላላት አይደለም፣ ኃይለኛውንም አምላክ የሚማጸን ቅዱሳን ስላሏት እንጂ። የካቲት 23 ቀን 1888 ዓመተ ምህረት በኢጣሊያና በኢትዮጵያ በኩል አድዋ ላይ በተካሄደው ጦርነት እኮ ከሰራዊቱ ጋር በመሆን አብረው ሲያለቅሱ ሲጸልዩና ሰራዊቱን ሲያናዝዙ ከነበሩት ባህታውያን መካከል አብዛኞቹ የዋልድባ ገዳም መነኮሳት መሆናቸውን ታሪክ ቁልጭ አድርጎ ያሳያል። ታዲያ እነዚህን የሀገራችን አንጡራ ሀብቶች መንከባከብና መደገፍ ሲገባን ነው መንጥሮ ማጥፋትን እንደ መፍትሄ እየተወሰደ ያለው። አረ ለመሆኑ ኢትዮጵያ በእውነት ይህን ያህል አቅሙ ኖሯት ሁሉን ቦታ አዳርሳ ነው ከዚህ ለመንገድ እንኳን አስቸጋሪ የሆነ ቦታ ላይ ሄዳ የስኳር ፋብሪካ ልትገነባ የምትሞክር? ምናልባት ጠብና ፈቀኝ እዚያ ማዶ አድርሱኝ ካልሆነ በቀር መቼ በአገራችን ያሉ ሰፋፊ ወንዞችና ሜዳዎችን ተጠቅመን መጨረስ ቀርቶ ጀመርናቸውና ነው ቅዱሳን እንዳሸን በፈሉበትና አጽማቸው ባረፈበት ቦታ ላይ ሸንኮራ አገዳ እናልማ የምንል? በርግጥ ሸንኮራ አገዳው ቢዘራም አይበቅል እንጂ ቢበቅልም ስኳር መስጠቱ ቀርቶ እሬት ይሰጠን ይሆናል። አንድ መንግስት የሚመራው ህዝቡን ከሆነ ያውም በዲሞክራሲ የህዝቡን ባህል፣ ሃይማኖት፣ ትውፊት፣ አኗኗር የመሳሰሉትን መለያ ባህሪዎች ማክበር እንዳለበት ነው። የኢትዮጵያ ህዝብ የዋልድባ ገዳም ፈርሶ ስኳር ተመርቶ ሻይ ከሚጠጣ እድሜ ልኩን መራራ ሻይና ቡና ቢጠጣ ይመርጣል። ምክንያቱም ሻዩ ጣፍቶት ቢጠጣም ኑሮ መምረሩ አይቀርምና። ስለዚህ የኢትዮጵያ ህዝብ ከዚህ በላይ የማንነትና የህልውናው ጉዳይ የለምና ጉዳዩን በቀላል ማየት ያለብን አይመስልም። ምናልባት እኔን ውስጤን ያንገበገበኝ ሄጄ ስላየሁት ሊሆን ይችላል። የኢትዮጵያ መንግስትም ይህን ነገር ከሸንኮራ አገዳና ከስኳር ባለፈ ጉዳዩን ሰፋ አድርጎ ቢያየውና በጎ ምላሽ ቢሰጥበት መልካም ነው። ምናልባት አባቶች በታሪክ መንግስት ሊወድቅ ሲያምረው ከታቦት ጋር ይጣላል የሚሉት እውነት እንዳይሆንም ፈራለሁ። በዚህ ፕሮጀክት ላይ ሰይጣን እንኳን ሊያስበው የማይገባውን ሐሳብ ከማሰብ ጀምሮ በተግባር ያደረጋችሁ ያላችሁ ሰዎች በዚያው ዋልድባ በሚገኘው በማይለበጣ ወንዝ ሄዳችሁ ተጠምቃችሁ ኃጢአታችሁን የማይለበጣ ወንዝ ይፈውሳችሁ እንደሆነ እንጂ ያሁኑ ትውልድም ይሁን የመጪው ትውልድ ይቀር የማይላችሁን ትልቅ ወንጀል እየሰራችሁ ነውና ልታውቁት ይገባል። ስለዚህ ሳይቃጠል በቅጠል ነውና ሁሉም ነገር ወደ ነበረበት ቢመለስ መልካም ይሆናል። የኢትዮጵያ ህዝብም ዝምታ መልስ ነው። ይህ ህዝብ ምንም ሞኝ ቢመስልና ዝምታን ቢያበዛ ትላንት ለሀገራቸው ዳር ድንበር ታሪክ ቅርስና ባህል ሲሉ የዛሬቱን ኢትዮጵያ ከነማንነቷ ለኛ ለማውረስ ሲሉ ደማቸውን ያፈሰሱት አጥንታቸውን የከሰሱት የናጼ ቴዎድሮስ የናጼ ዮሐንስ የነምየ ምኒልክ የነ ቅዱስ ጴጥሮስ ልጅ ነውና የትውልድ አባቶቹ ያቆዩለትን ታሪክ ቅርስ ባህል ትውፊትና ሃይማኖት ሲመዘበር ዝም ብዬ ልይ ቢል እንኳን አይችልም። በአጥንትና በደም ማህተም ያወረሱት ቃል ነውና አደራ አለበት።
እኔ ይህን የምለው እንደ ሃይማኖተኛ ሆኜ ሳይሆን እንደ ኢትዮጵያዊነቴ ነው። በአገራችን ለውጥ የሚመጣ እርስ በርስ ከመባላት ይልቅ እርስ በርስ በወሬ ሳይሆን በተግባር ተቻችለን ያሉንን ታሪካዊ ሀብቶች ስንንከባከብ ነው እድገትን ከነሙሉ ታሪኩ ልንጎናጸፍም የምንችለው። ይህ ካልሆነ ግን ውሃ በቀጠነ 1-2 እያልን ታላቅ ታሪካዊና አገራዊ ዳራ ያላቸውን ሀብቶቻችንን ካጠፋን ማን ያውቃል? ነገ የኛ ልጆች ስለ ሀገራቸው ታሪክ ለማወቅ ወደ ምዕራብና ሩቅ ምስራቅ አገሮች የሚሄዱበት ጊዜ ሩቅ አይሆንም። መብላት ቢያቅታት በተነችው የሚባለውም እዚህ ላይ ነው። ምን አለበት የቱሪስት መስህብነታቸውን በመጠበቅ ታሪካቸውን በጠበቀ መልኩ ብናስተናግዳቸው? ከእስራኤል ለምን አንማርም? ያውም ለማታምንበት ነገር በአመት ከቅዱሳን መካናት ምን ያህል ገቢ ነው የምታገኝ? አይጉድ! ሁሉም ነገር ከአዲስ የመጀመር አፍርሶ የመስራት አባዜ ኑሮብን እንጂ ባለን ነገር እየቀጠልን ብንሰራ ዛሬ የት ነበር? ልብ ያለው ልብ ይበል፣ ጆሮ ያለው ይስማ፣ ከመውደሙ በፊት የአገሪቱ ካስማ ይላል። ጸሐፊውን በዚህ አድራሻ ማግኘት ይችላል።